እኔ ምን እናንተ ጋዜጠኞች ስትባሉ አጀንዳ ይዛችሁ ዙሩ ነው እንደሚሏችሁ? አሁን እኔ እንደምታገኘኝ ካወቅ ለምንድን ነው አጀንዳ ነው ይዘህ የመጣው? ያጀሉ አበባ ምናምን ይዘህ ይመጣል አንተ አጀንዳ። ለነገሩ ጋዜጠኛ መጥበስ ትርፉ ይሄ ነው። ሊያ ጋዜጠኝነቴን አትወጂው? ማለት አጀንዳ ይዞ ከሚዞር ሰው ጋር መታየት ይደብርሻል? ቀልድ አታውቅም እንዴ? እየቀለድኩ እኮ እንኳን ጋዜጠኛ ለምን ግንበኛ አትሆንም? እኔ ምን አገባኝ? ይልቅ ለምን ዛሬ ከከተማ እንወጣ? አልችልም። ከባድ ስራ ነው ያለኝ። ቆይ አንተ ስራ መቼ ነው የሚያልቀው? አራጣ በዳሪዎችን አሳስርክ አይደል እንዴ? ወይስ ልታሰቀላቸው ነው ሐሳብ? አዲስ አጀንዳ ጀምረናል። አደንዛዥ ጽም ይሸበችው አደንዛዥ አለንኩ ያዛከኝ አደንዛዥስ ማለት ነው። ያው ነው የአማርኛና የእንግሊዘኛ ስሙ ነው። ኤል ድራግ ያነቃቃል እንጂ አያደነዝዝም። ያውም ድንዝዝ ያለውን ሰው ያፍታታል እንጂ አያደነዝዝም። የማትችለውን ነገር እንድትችል የምትፈራውን ነገር እንድትደፍር ያደርጋል። በቃ ፈታ ያደርጋል። እንዴት ነው የሚያደነዝዘው? ስለዚህ ጉዳይ እንዴት አወቅሽ? ማለቴ በምን አወቅሽ? የምታውቂው ነገር ምንድነው? እንዴ ማለት አውቃለሁ ያለውንም ታስራላችሁ እንዴ? ሊያ የምታውቂው ነገር በሙሉ ንገሪኝ።